በነቱ መኖሪያ ቤታቸው ውስጥ የሚገኝ የአባቱ ቢሮ ሲገባ በማሳየት ነው። ቢሮው ተዝረክርኳል። ወዲያው አባቱ ወደ ቢሮ በመግባት የምርምር ጥናት ያደርግበት የነበረውን ብላክቦርድ አጥፍቶ ከቤት ወጡ። ከዛም ፒተርን ወደ ወንድሙ ቤት በመውሰድ አብሯቸው እንዲኖር አስረክቧቸው ወጣ። ከዓመታት በኋላ ፒተር አድጎ ሃይስኩል መማር ጀመረ። ትምህርት ቤት ውስጥ ቶምሰን የተባለ ጉልበተኛ ተማሪ እረፍት ይነሳዋል። ፒተር ከክላስ ሲወጣ ስቴሲን በድብቅ ፎቶ አነሳት። ከዛም ቶምሰን አንድ ታዳጊ እያሰቃየ ፎቶ እንዲያነሳው ፒተርን አዘዘው። ፒተር ግን ልጁን ማሰቃየቱን እንዲያቆም ሲጠይቀው ቶምሰን ፒተርን መደብደብ ጀመረ። ወዲያው ስቴሲ ከቶምሰን ፊት በመቆም ፒተርን ታደገችው። በቀጣይ ቀን ፒተር ክላስ ሲገባ ስቴሲ ስሙን ጠየቀችው። ፒተር እስካሁን ማንነቱን አለማወቋ ተገርሞ ስሙን ነገራት። ከዛም ቤት ሲመለስ ከአጎቱ ጋር ዕቃ ማስተካከል ጀመሩ። ፒተር አጋጣሚ የአባቱን ቦርሳ አገኘ። ቦርሳው ውስጥ መረጃ ሲያሰባስብ አባቱ ዶክተር ኮነር የተባለ ሳይንቲስት ጋር በጋራ ምርምር ሲያደርጉ እንደነበር መረጃ አገኘ። በቀጣይ ቀን ፒተር ስለ ወላጆቹ ምርምር ተጨማሪ መረጃ ለማግኘት ዶክተር ኮነር የሚሰራበት ቢሮ ሄደ። ከዛም አፓራንት የወጡ ተማሪዎች ጋር ተመሳስሎ ወደ ውስጥ ገባ። ውስጥ ሲደርስ ስቴሲ ለተማሪዎች የሳይንስ ምርምሩን እያስጎበኘች አገኛት። ፒተር ስቴሲ እንዳታየው ተደብቆ ምርምሩን ለመከታተል ሲሞክር ደረሰችበት። ከዛም በድብቅ እየተከታተላት መሆኑን ጠየቀችው። ፒተር ግን ለእሷ ሳይሆን የሳይንስ ምርምር ለመከታተል መገኘቱን መለሰላት። ከዛም ስቴሲ ተማሪዎችን ለማስጎብኘት ስትመለስ ፒተር በድብቅ ሸረሪቶች ላይ ምርምር የሚደረግበት ክፍል ገባ። ፒተር በስህተት ምርምሩን ሲነካው ሸረሪቶች ረግፈው ወረሩት። ፒተር ሸረሪቶቹን ከሰውነቱ አራግፎ ሲወጣ ስቴሲ የተከለከለ ቦታ ገብቶ ሲወጣ ተመልክታ ባጁን ቀማችው። ብዙም ሳይቆይ ልብሱ ላይ ተንጠልጥሎ የቀረ ሸረሪት አንገቱ ላይ ነደፈው። ፒተር ባቡር ውስጥ ተኝቶ ወደ ቤቱ በመመለስ ላይ ያለ አንድ መንገደኛ የቢራ ጠርሙስ ግንባሩ ላይ ያስቀመጠበት። ፒተር የቢራ ጠብታ ፊቱን ሲነካው በድንጋጤ የባቡሩ ጣራ ላይ ተለጠፈ። ከዛም ቢራው የተደፋባትን ሴት ሊያጸዳላት ሲሞክር እጁ ልብሷ ላይ ተለጥፎ ቀረ። ፍቅረኛዋ እጁን ከሚስቱ ላይ እንዲያነሳ ፒተርን ሲገፈትረው ሴቷ ራቁቷን ቀረች። ፍቅረኛዋና ጓደኞቹ በድርጊቱ ተናደው ፒተርን ሊያጠቁ ሲሞክሩ በአስደናቂ መንገድ ሁሉንም ዘረራቸው። በመጨረሻም ፒተር ሰውነቱ ላይ ባየው ለውጥ ተገረመ። ፒተር ቤት ሲመለስ የነደፈውን ሸረሪት አገኘው። ከዛም ስለ ሸረሪቱ መረጃ ሲያሰባስብ ወደ ስፓይደርማን መቀየሩን አረጋገጠ። በቀጣይ ቀን ፒተር የዶክተር ኮነር ቤት በመሄድ እያደረገው ስላለው ምርምር ጠየቀው። ዶክተር ኮነር ምርምሩን አባቱ ጋር ለረጅም ጊዜ ሲያጠኑ የነበረ መሆኑንና ትክክለኛውን ፎርሙላ ለማግኘት ግን መቸገራቸውን አረዳው። ወዲያው ፒተር ፎርሙላውን አውጥቶ ለዶክተሩ አሳየው። ዶክተር በፒተር ጭንቅላት ተገርሞ ምርምሩን አይጥ ላይ ሙከራ ሲያደርግ በአካል እንዲገኝ ጋብዞ ተለያዩ። ፒተር ወደ ትምህርት ቤት ሲመለስ ቶምሰን የቅርጫት ኳሱን ተጠቅሞ ስዕል በመሳል ላይ የነበረችን ሴት ቀለም ሲደፋባት ተመለከተ። ከዛም ቶምሰን ድጋሚ ቀለሙን ሊደፋባት ኳሱን ሲወረውር ፒተር ደርሶ አተረፈላት። ፒተር እስከዛሬ ቶምሰን ለፈጸመው በደል ፒተርን በተራው ተማሪዎች ፊት ቀልዶ አዋረደው። ከዛም የቅርጫት ኳሱን በኃይል ሊያስገባ ሲሞክር ቦርዱ ተሰበረ። በቀጣይ ቀን ፒተር ወላጅ እንዲያመጣ ታዞ አጎቱን ወሰደ። ከዛም ከቢሮ ሲወጡ የሥነ ምግባር ለውጥ እንዲያሳይ አስጠንቅቆት ሄደ። ወዲያው ፒተር ስቴሲ ከክፍል ስትወጣ ጠብቆ የፍቅር ጥያቄ አቀረበላት። ስቴሲ ያለምንም አንገራገር ጥያቄውን ተቀበለች። ፒተር ከትምህርት ሲወጣ ዶክተር ኮነር ቢሮ በመሄድ የፈጠረውን ፎርሙላ ተጠቅመው ምርምሩ ላይ የተሳካ ሙከራ አደረጉ። ዶክተር ፒተር ምርምሩ እውን እንዲሆን ላደረገው ጥረት አመሰገነው። አመሻሽ ላይ ፒተር ወደ ቤት ሲመለስ አጎቱ ትዕዛዙን ባለመፈጸሙ ተቆጣው። ፒተር በአጎቱ ንግግር ተበሳጭቶ ከቤት ወጣ። ከዛም ወደ ሱፐርማርኬት በመሄድ የሚጠጣ ለመግዛት ሲሞክር ብር ጎደለው። ፒተር በቅናሽ እንዲሸጥለት ቢለምነውም ባለሱቁ ሳይሸጥለት ቀረ። ከዛም ቀጣይ የነበረው ወጣት ለፒተር መጠጡን በነፃ ወርውሮ ከሱቁ ብር ዘርፎ አመለጠ። ባለሱቁ ሌባውን ተከትሎ ፒተርን እንዲረዳው ጠየቀው። ፒተር ግን በባለሱቁ ተናዶ ፈቃደኛ ሳይሆን ቀረ። የፒተር አጎት ፒተርን ወደ ቤት ለመመለስ ከቤት ሲወጣ ሌባው ጋር ተገናኙ። ከዛም ሌባውን ሊያስቆም ሲሞክር ታኩሶ ገደለው። ፒተር የጥይት ድምፅ ሰምቶ ወደ ቦታው ሲሄድ አጎቱ ተገሎ አገኘው። በቀጣይ ቀን ፒተር ከትምህርት ቤት ሲሄድ ቶምሰን ትከሻውን ሲነካው በብስጭት ሎከር ላይ አንጠለጠለው።
ቶምሰን በአጎቱ ሞት ማዘኑን ነግሮ አረጋጋው። ከዛም ስቴሲ ልታጽናናው ስትሞክር ጥሏት ከትምህርት ቤት ወጣ። አመሻሽ ላይ ፖሊስ የፒተር ቤት በመምጣት የአጎቱን ገዳይ በምስል አሳዩ። ወዲያው ፒተር ገዳዩን ፍለጋ ሲወጣ ሴተኛ አዳሪ ጋር ሲታገል አገኘው። ፒተር የአጎቱን ገዳይ መበቀል ሲጀምር የሌባው ጓደኞች በህብረት ፒተርን ማጥቃት ጀመሩ። ከዛም ፒተር ማምለጥ ሲጀምር ሪሲሊንግ የሚደረግበት አዳራሽ ውስጥ ተንሸራቶ ወደቀ። የአዳራሹ ግድግዳ ላይ ስፓይደርማን የሚመስል ማስክ ተመለከተ። ከዛም ወደ ቤት በመመለስ ለስፓይደርማን የሚስማማ የልብስ ዲዛይን አዘጋጀ። ፒተር ልብሱን አዘጋጅቶ ወንጀለኞችን ማደን ሲጀምር የአጎቱን ገዳይ መኪና ሲዘርፍ ደረሰበት። ከዛም ግድግዳ ጋር በሸረሪት ድሮ አጣበቀው። ወደ ፖሊስ ደርሶ ፒተርን ወንጀለኛ በማለት ማሳደድ ሲጀምሩ አመለጣቸው። ከፖሊሶቹ መካከል አንዱ የስቴሲ አባት ነበር። በቀጣይ ቀን ፒተር ትምህርት ቤት ሲሄድ ስቴሲ አመሻሽ ላይ ቤቷ እንዲመጣ አድራሻዋን ጽፋ ሰጠችው። አመሻሽ ላይ ፒተር የስቴሲ ቤት በመስኮት በኩል ገባ። ወዲያው የስቴሲ አባት ወደ ውስጥ በመግባት ፒተር ጋር ተዋወቁ። ከዛም እራት ቀርቦ መመገብ ሲጀምሩ ስፓይደርማንን በቁጥጥር አውለውት ከሆነ ጠየቁት። የስቴሲ አባት በቅርቡ በቁጥጥር ስር እንደሚያውለው ቃል ገባላቸው። ፒተር በንግግሩ ተናዶ ስፓይደርማን ምንም ወንጀል እንዳልሰራ ለማስረዳት ሲሞክር ከአባቷ ጋር ተጨቃጨቁ። ስቴሲ እራት አቋርጣ ፒተርን ወደ በረንዳ ይዛው ወጣች። ፒተር ትክክለኛ ማንነቱን ሊነግራት ቢፈልግም ቃላት አጣረው። ከዛም ስቴሲ ጥላው ወደ ቤት ልትገባ ስትል የሸረሪት ድሩን ተጠቅሞ ጎተታት። ወዲያው ከተማው ላይ አደጋ ደርሶ ለማስቆም ሄደ። ዶክተር ኮነር ምርምሩን ተግባራዊ ለማድረግ ረጅም ጊዜ በመውሰዱ ከመንግስት የተላከ ባለስልጣን ምርምሩ በአስቸኳይ ሰዎች ላይ ካልተሞከረ ከምርምር ቡድኑ እንደሚያባረው አስፈራራው። ዶክተር ኮነር ምርምሩ ሰዎች ላይ የሚያደርሰውን የተጓዳኝ ጉዳት ለማጥናት ጊዜ እንዲሰጠው ቢጠይቅም ፈቃደኛ ሳይሆን ቀረ። አመሻሽ ላይ ዶክተር ኮነር ምርምሩን ራሱ ላይ ሞከረው። መድኃኒቱ ለተወሰነ ደቂቃ ራሱን እንዲስት አደረገው። ከዛም ከህመሙ ሲነቃ የተቆረጠ እጁ እንደ አዲስ አድጎ አገኘው። ዶክተር ከስራ እንደሚያባረው የዛተበትን ባለስልጣን ለመበቀል ከቢሮ ሲወጣ ሰውነቱ ወደ እንሽላሊት መቀየር ጀመረ። ከዛም ዶክተር ኮነር እንሽላሊት በመሆን ባለስልጣኑ ያለበትን መኪና ወደ ባህር ሲወረውረው ስፓይደርማን ደርሶ ታደገው። ዶክተር ሰውነቱ እንደ አዲስ መፈራረስ ሲጀምር የውሃ ቱቦ ውስጥ ዘሎ በመግባት አመለጠ። በቀጣይ ቀን ፒተር የዶክተር ኮነር ቢሮ ሲደርስ ምርምሩን ሙከራ ያደረገበት ኃይል ወደ እንሽላሊት ተቀይሮ አገኘ። ከዛም በፍጥነት ከቢሮ በመውጣት ወደ ፖሊስ ጣቢያ በመሄድ ዶክተር ኮነር ወደ እንሽላሊት መቀየሩን ለስቴሲ አባት ለማስረዳት ሞከረ። ሃዋርድ ግን ሊያምነው ስላልቻለ በፖሊስ ከቢሮ እንዲወጣ አስደረገ። ፒተር ከቢሮ ሲወጣ መንገድ ዳር ያገኛቸውን ትንንሽ እንሽላሊቶች ተከትሎ ዶክተር ኮነር ጋር መፋለም ጀመረ። ፒተር ፍልሚያው ላይ ጉዳት ደርሶበት ለሕክምና ስቴሲ ቤት ሄደ። ዶክተር ስፓይደርማን ጥሎት የሄደውን የፎቶ ካሜራ ሲመለከት የፒተር ፓርከር መሆኑን አረጋገጠ። በቀጣይ ቀን ዶክተር ኮነር ፒተርን ለማጥቃት ትምህርት ቤት ሄደ። ከዛም ትምህርት ቤቱ እስኪፈራረስ ድረስ መፋለም ጀመሩ። ወዲያው ፖሊስ ወደ አካባቢው ሲደርስ ዶክተር ወደ ቱቦ በመመለስ አመለጠ። ፒተር ዶክተርን ተከትሎ ምርምሩን በድብቅ የሚያደርግበት ቦታ ሲደርስ ዶክተር ኮነር ሰዎችን ወደ እንሽላሊት የሚቀይረውን ምርምር አየር ላይ በመበተን ሁሉንም የሰው ዝርያዎች ወደ እንሽላሊት ሊቀይር ማቀዱን ደረሰበት። ዶክተር ኮነር እቅዱን ተግባራዊ ለማድረግ ወደ ቢሮ ሲሄድ ፖሊሶች መንገድ ላይ ጠብቀው ጥቃት ከፈቱበት። ከዛም ፖሊሶች የሞተ መስሏቸው ሲጠጉት ምርምሩን በመርጨት ፖሊሶቹን ወደ እንሽላሊት ቀየራቸው። ፒተር ለስቴሲ ደውሎ የት እንዳለች ሲጠይቃት ቢሮ መሆኗን ነገረችው። ፒተር ዶክተር ኮነር ወደ ቢሮ እየመጣ በመሆኑ በአስቸኳይ ከቢሮ እንድትወጣ አዘዛት። ስቴሲ ግን ሰዎች ወደ እንሽላሊት እንዳይቀየሩ የሚያደርገውን ክትባት ሳታገኝ እንደማትወጣ መለሰችለት። ፒተር በብስጭት ስቴሲን ለማትረፍ ወደ ቢሮ በመሄድ ላይ እያለ ፖሊሶች ጥቃት አድርሰውበት መሬት ላይ ተፈጠፈጠ። የስቴሲ አባት መሬት ላይ የወደቀውን ስፓይደርማን ማንነት ለማወቅ ማስኩን ሲያወልቅ ፒተር መሆኑን አወቀ። ፒተር ልጁ ቢሮ መሆኗን እና በፍጥነት ደርሶ ካላዳናት ዶክተር ኮነር እንደሚገላት ነግሮት ሄደ። ዶክተር ኮነር ቢሮ ሲደርስ ስቴሲ የሚፈልገውን ነገር ይዛ ቁም ሳጥን ውስጥ ተደበቀች። ወዲያው ዶክተር የተደበቀችበትን አውቆ የሚፈልገውን ማሽን ወሰደ። ስቴሲ ከተደበቀችበት ስትወጣ ክትባቱ ተጠናቆ አገኘችው። ከዛም ከቢሮ ወጣ ለስፓይደርማን መድኃኒቱን ለመስጠት ስትሞክር አባቷ መድኃኒቱን ተቀብሏት ሄደ። ስፓይደርማን ዶክተር ኮነር መድኃኒቱን ሊያሰራጭበት ያሰበው ቦታ ሲደርስ ከዶክተሩ ጋር መፋለም ጀመሩ። በመጨረሻም ዶክተር ኮነር ስፓይደርማንን አንቆ በመያዝ ማንም እንደማይረዳው ቀልዶበት ሊገለው ሲል ሃዋርድ ከጀርባ ደርሶ ዶክተሩ ላይ ተኮሰበት። ከዛም ዶክተሩን ተባብረው ጣሉት።
ሃዋርድ ለዶክተሩ እሱ ስለሚበቃ መድኃኒቱን እንዲያሰራጭ ለስፓይደርማን ሰጥቶ እሱ ከእንሽላሊቱ ላይ መተኮስ ጀመረ። ዶክተር ከደረሰበት ጉዳት እንደ አዲስ አገግሞ በመውጣት የስቴሲን አባት ገደለው። ከዛም ፒተር መድኃኒቱን እንዳያሰራጭ ለማስቆም ቢሞክርም ሳይሳካለት ቀረ። መድኃኒቱ አየር ላይ ሲበተን ዶክተር ኮነር ከእንሽላሊት ወደ ሰው መቀየር ጀመረ። ፒተር ተንጠላጥሎበት የነበረው ብረት በመሰበሩ ከህንፃው ተወርውሮ ሊወድቅ ሲል ዶክተር ኮነር አዳነው። ፒተር ከአደጋው እንደተረፈ ወደ ፍቅረኛው አባት ሄደ። ሃዋርድ እስካሁን ለስፓይደርማን የነበረው ግምት የተሳሳተ መሆኑን መስክሮ ማስኩን መለሰለት። በተጨማሪም ስፓይደርማን በመሆኑ ምክንያት ዙሪያውን ብዙ ጥላቶች ስለሚያፈራ ልጁ በሱ ምክንያት አብራ እንዳትጎዳ የፍቅር ግንኙነታቸውን እንዲያቋርጡ ለመነው። ፒተር ቃል ሲገባለት ሃዋርድ ወዲያው ህይወቱ አለፈ። በቀጣይ ቀን የስቴሲ አባት የቀብር ስነ ስርዓት ላይ ፒተር በድብቅ ተገኘ። ስቴሲ ግን ፒተርን የአባቷ ቀብር ላይ ስላላገኘችው ቤቱ ድረስ ሄደች። ከዛም ብዙ የማይቀርቧት የትምህርት ቤት ጓደኞቿ የአባቷ ቀብር ላይ ተገኝተው እሱ ለምን እንዳልተገኘ ጠየቀችው። ፒተር ከዚህ በኋላ ሊያገኛት እንደማይፈልግ ነግሮ ልቧን ሰበረው። ስቴሲ ጠልቷት ሳይሆን አባቷ ከመሞቱ በፊት ከኔ እንድትርቅ አላስገብቶ ነው አይደል በማለት ጠየቀችው። ፒተር ምንም ላይ ሳይሰጣት ቤቱ ገባ። በመጨረሻም ዶክተር ኮነር እስር ቤት ገባ። እስር ቤት ብቻውን በታሰረበት አንድ ማንነቱ ያልታወቀ ሰው ዶክተር ኮነር ስለ ፒተር ወላጆች የደበቀውን እውነት ለፒተር እንደሚነግረው ዝቶበት ሲወጣ ዘ አሜዚንግ ስፓይደርማን ክፍል 1 ይጠናቀቃል። ውድ የክላሲ ፊልም ቤተሰቦች